ብዙዎቻችን የተለያየ የስራ እድል እየፈለግን ሲሆንና የስራ እድል ፈልገን ሌላ መስሪያ ቤት ጆይን ማድረግ ስንፈልግ ስናስብ ገና በጣም ሄዴክ የሚሆንብን እንዴት ነው እዚህ ከለመድኩት የስራ ኢንቫይሮንመንት ወጥቼ እዛ አዲስ የሚሄድበት መስሪያ ቤት ተቋም ወይም ደግሞ ድርጅት መላመድ የሚችለው የሚለው ነገር ብዙዎቻችን ሄዴክ ስለሚሆንብን የራስ ምታት ስለሚሆንብን ከነበርንበት መስሪያ ቤት መልቀቅ መቀየር አንፈልግም። ብዙ ጊዜ ከለመድነው ኢንቫይሮንመንት መውጣት አዲስ ቻሌንጅ መጋፈጥ አዲስ ኢንቫይሮንመንትን አዲስ የስራ ሁኔታ ጋር መሄድ ለኛ ከባድ የሆነ ስሜት ይሰማናልና ዛሬ በዚህ ቪዲዮ የምናወራው እንዴት ነው አዲስ ወርኪንግ ኢንቫይሮንመንት ወይም ደግሞ አዲስ ድርጅት ስራ ቀይረን ስንሄድ እንዴት ነው መላመድ የምንችለው እንዴት ነው ላይፋችንን ልናቀል የምንችለው የሚለውን እናያለን። ሰላም እቴንሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ ነበር እኔ ጋር እናንተ ጋር እንዴት ነበር? ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ወደ ዋናው ሀሳብ ስመለስ ብዙዎቻችን ስራ መቀየር ስናስብ የሚያሳስበን የሚያስጨንቀን እንዴት ነው ካለቆቻችን እዛ ካሉ ሰራተኞች ከድርጅቱ ባህል እንዲሁም ደግሞ የስራ ሁኔታ ጋር መላመድ የምችለው ነው። እና ስራ ቀይረን ስንሄድ ለሆኑ ወራቶች በጣም እንጨነቃለን። ሀሳባችንን ወይም ደግሞ ሙያችን ላይ የማንችል አይነት ስሜት ሊሰማን ሊችል ይችላል። ይሄ ኖርማል ነው፣ ጤናማ ስሜት ነው። በስራ ዛሂደን ወዲያው ምቾት ሊሰማን ኤክስፔክት የሚደረግ አይደለም። ምክንያቱም እኛ ከለመድነው ሰራተኛ የስራ ባህል ውጪ ነው አዲስ የስራ ኢንቫይሮንመንትን እየተላመድን ያለ ነው። ስለዚህ እንዴት ነው ማቅለል እንችለው ነው ዋናው ጉዳይ መሆን ያለበት። መጀመሪያ ጆይን እንዳደረግን ማድረግ ያለብን ማወቅ ያለብን ጠቅላላ ስለ ድርጅቱ አሰራር ነው። ድርጅቱ እንዴት ነው ስራዎችን የሚሰራው፣ የስራ ሰንሰለቱ እንዴት ነው፣ የስራ አካሄዱ እንዴት ነው፣ ቪዥኑ ምንድነው፣ ሚሽኑ ምንድነው፣ አላማው ሲያስቀመጣቸው አላማዎች ጎሎች ምንድናቸው የሚለውን ነገር በደንብ ጠንቅቀን ማወቅና መረዳት ይኖርብናል ማለት ነው። እነዚህ ነገሮች ጠንቅቀን መረዳትና ማወቅ የሚጠቅመን እኛ ቶሎ ውጤታማና ስኬታማ ሰራተኛ ለመሆን ያግዘናል። ምክንያቱም ካምፓኒው ከሚፈልገው ድርጅቱ አላማ አድርጎ ካስቀመጠው ጋር ራሳችንን እንዴት ነው ኮንትሪቢዩት ላደርግ የምችለው የሚለውን ነገር እያሰብን መስራት ስለምንችል ማለት ነው። አንደኛው ይሄ ነው። ሁለተኛው መጠየቅ ነው። ያልገባንን ስራዎችን እየሰራን ያልተረዳነውን ነገር ከስራ ባልደረቦቻችን እንዲሁም ደግሞ ከቅርብ ኃላፊያችን እየጠየቅን መረዳት መቻል ጥሩ ነገር ነው። ይሄ ትናንሽም ትላልቅም ጥያቄ መጠየቅ በእውነት አንዳንዴ ጥሩ ላይሆን ይችላል። በተቻለ መጠን ልንጠይቃቸው የምንችላቸውን ጥያቄዎች ብናስብባቸው ጥሩ ነው። አንዳንድ ነገሮቹ በጣም ሲሊ የሆኑ ጥያቄዎች ከሆኑ እኛን ጀጅ እንዳያስደርጉን እሱ ጋር ማሰብ ይኖርብናል ማለት ነው። ተግባቦትን መፍጠር ነው። ከስራ ባልደረቦች ከኃላፊዎች ጋር ፕሮፌሽናል የሆነ ተግባቦት መፍጠር ስራችን ላይ ስኬታማ እንድንሆን ወርኪንግ ኢንቫይሮንመንቱንም በቀላሉ እንድንላመድ ያግዘናል። ሌላው ስለ ሙያው እዛ ሙያ ላይ ሰዎቹ ሲሰሩ እንዴት ነው እየሰሩ የነበረው፣ ከነማን ጋር ነው የሚሰሩት፣ ክላይንቶቹ ማን ናቸው፣ ደንበኞቹ ማን ናቸው የሚለውን ነገር በደንብ ማወቅ መጠየቅ፣ ዶክመንቶችን ማገላበጥና ማየት በዛ መሰረት እኛ ያለንን እውቀት ስኪል ኤክስፔሪንስ ድርጅቱ ወደሚፈልገው ፍሬም ማድረግ ማስተካከል በጣም ጥሩ ነገር ነው። ወርኪንግ ኢንቫይሮንመንቱን ቶሎ እንድንላመደው ያደርጋል ማለት ነው። ሌላው ፖሊሲዎችን፣ አስተዳደራዊ ህጎችን፣ ደንቦችን ማየትና ማወቅ ደግሞ ይሄ በጣም ጥሩ ነገር ነው። እነዚህ የካምፓኒውን ፖሊሲ፣ ፕሮሲጀር፣ አሰራር ማወቅና በዛ መስመር ዲሲፕሊንድ የሆንን ፕሮፌሽናል ሙያችን በሚጠይቀን መንገድ ሆነን መገኘት፣ ሰዓት አክባሪነቱ፣ ምናልባት ድርጅቶቹ የራሳቸው የሆነ የድሬሲንግ ኮድ ወይም ያለባበስ ሁኔታ የሚጠይቁ ከሆነ በዛ መልኩ መልበስ፣ እንዲህ አይነት ነገሮችን ድርጅቱ ህጎችና ደንቦች ስርዓቶች ጋር ራስን በዛ መልኩ ማስገዛትና
ማላመድ በጣም ጥሩ ነገር ነው ማለት ነው። ይህ በኮንሴፕት ደረጃ የምነግራችሁ ነገር ነው። ፕራክቲካሊ እኔ ከነበርኩበት ከለመድኩት ካሳለፍኩት የምመክራችሁ ነገር ምንድነው? አንድን ስራ ቦታ ላይ አዲስ ሆነን ጆይን ስናደርግ ሁሉንም ነገር እኔ አውቃለሁ እኔ አዋቂ ነኝ አይነት አክቶችን ወይም ደግሞ ሪያክሽኖች ባናደርግ በጣም ጥሩ ነው። ብዙ ጊዜ አዲስ መስሪያ ቤት ውስጥ ስንገባ ትኩረት ልንስብ እንችላለን። ምክንያቱም ኦቨርናይት እኛ ወዲያው እዛ መስሪያ ቤት እንደገባን ታምራታዊ ለውጥ ወይም ደግሞ በጣም ቶሎ የውጤት ሰዎች መሆን መፈለግ ምን ያደርጋል? ሲስተሙን ወይም ደግሞ ኦርጋናይዜሽኑን ዲስተርብ ሊያደርግ ይችላል። ስለዚህ የሚቀድመው ነገር እኛ ሪያክት ከማድረጋችን ወይም ደግሞ ስራችን ላይ ፎከስ አድርገን ወደ ስራ ዳይቭ ዘው ብለን ከመግባታችን በፊት ሁኔታዎችን ነገሮችን ማጥናትና መረዳት በጣም ጥሩ ነው። ከሰዎች ጋር ገደብ ማድረግ ብዙ ጊዜ አዲስ ሰራተኛ አዲስ ቢሮ ጆይን ሲያደርግ ሁሉም በተለያየ መንገድ የተለያየ መረጃ ኢንፎርሜሽን ለሰራተኛው ይሰጣል፣ ኔጌቲቭም ፖዚቲቭም። ሶ በነዛ ነገሮች በኔጌቲቭ ነገሮች ከተወሩ በነዛ ነገሮች መደናገጥና ካምፓኒውን ለንቀጠር የተስማማንበትን ድርጅት በዛ መንገድ ጀጅ ማድረግም ልክ አይደለም። አዎንታዊ ነገርም ከተነገረን ኤክሳይትድ መሆንም የለብንም። ስለዚህ እኛ ተረድተን በተገቢው መንገድ ስለ ካምፓኒው ከኛ ስራና ከኛ ካለን እውቀትና ኤክስፖዠር ጋር ሊሄድ ይችላል በሚለው መንገድ ማጣጣም መቻል በጣም ጥሩ ነው። ሁሉንም ሰው ቶሎ ይሄ ወደ ጓደኝነት ለማምጣት አዲስ ቢሮ ላይ ሲኬድ ባይደረግ ጥሩ ነው። ገደብ፣ ቁጥብነት፣ ሁሉንም ሰው እኩል የማየትና እኩል የሆነ ኮሙኒኬሽን፣ እኩል የሆነ ፕሮፌሽናል የሆነ ንግግር ቢኖረን በጣም ጥሩ ነው ብዬ አስባለሁ። አመሰግናለሁ። ሳምንት በሌላ ቪዲዮ እስከምንገናኝ ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉ።